ባልሽን እየመጣች የምታማልሽ ሴት ያንቺ ጥሩ ጓደኛ አይደለችም። ባሏንም እየመጣች የምታማልሽ ከሆነ እሷ ያንቺ ጥሩ ጓደኛ አይደለችም። ሲጀመር እንጹም፣ እንጸልይ፣ የእግዚአብሔርን ቃል እናንብብ። ዛሬ እግዚአብሔር ምን አስተማረሽ? እኔ ይሄንን አስተማረኝ የማትል ነፍስሽን የማትመግብ ከሆነ ሐሜት በጣም የምትወድ ከሆነ ዝም ብሎ ወሬ ብቻ ማለት ነው። በስልክም ይሁን በአካልም ቢሆን ኮፊ ላይ ስትገናኙ ይሁን በማይረባ ነገር ጊዜያችሁን የምታጠፉ ከሆነ ከተወሰነ አመታት በፊት በጣም ብዙ ጓደኞች ነበሩኝ። ሰው በጣም ነው የምወደው። ለኮፊ እንወጣለን፣ ኮፊ ለመጠጣት እንደዚሁም ደግሞ ስናክ ለማድረግ ለላንች ዲነር ነው። ብዙ ጓደኞች ነበሩኝ እና እንወጣለን። በምንወጣ ሰዓት በህብረት ማለት ነው በግሩፕ የኔ ባል በጣም ይታማ ነበር። እኔ ባለውበት እኔ ማብሬ ያንን አደርግ ነበር። ፈረንጅ እንደዚህ ነው፣ ፈረንጅ እንደዚህ ያደርጋል፣ ፈረንጅ አቤት ፈረንጅ ሲያስጠላኝ፣ ወይ ፈረንጅ ከማገባ ቆሞ ቀር በሆን ይሻላል። በቃ በጣም ብዙ ነገር ማለት ነው። እና የዛ ሰዓት እኔም ተመሳሳይ ነኝ። ምንም ነገር ማለት ነው አይመስልኝም። አብሬ በቃ እኔ ማማለኝ which በጣም 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 ሌላው ደግሞ አንዱ ነገር በትዳሬ ላይ ትልቅ ችግር ይፈጥር የነበረ ነገር ማለት ነውና ከጓደኞቼ ጋር ውዬ ስመጣ ባሌን የማይበት ሁኔታ በጣም የሚያስጠላ ነበረ እና እግዚአብሔር የኔን ትዳር መስራት ሲጀምር ኮምፕሊትሊ ከሰዎች ነበር የነጠለኝ ኮምፕሊትሊ። እና የዛ ሰዓት በጣም እጨነቅ ነበር፣ አለቅስ ነበር። በቃ ሰው እኮ ያስፈልገኛል፣ ያለ ሰው እንዴት ሰው ይኖራል? ጓደኛ ያስፈልገኛል፣ ሴት ልጅ ጓደኛ ያስፈልጋታል። በቃ ሚስጥሬን ማወራት፣ እንደዚህ ችግሬን ማወራት፣ ማማክራት ሴት ልጅ በቃ ያስፈልገኛል፣ የሴት ጓደኛ ያስፈልገኛል እያልኩኝ በጣም አለቅስ ነበር። ነገር ግን እግዚአብሔር ከእኔ ውስጥ ከእኔ ህይወት ውስጥ የሴት ጓደኞችን ጠቅላላ ነበር ሪሙቭ ያደረገው ወይንም ደግሞ ያስወገደው which the best thing ማለት ነው። ለእኔ በጣም በጣም እግዚአብሔር ካደረገልኝ ነገር አንዱ የማያስፈልጉ ሰዎችን ከህይወቴ ያስወጣ ጊዜ ማለት ነው። ለብቻዬ ስሆን አጣርቼ መስማት ጀመርኩ፣ አጣርቼ ማሰብ ጀመርኩኝ። ዘዋሪ ሐሜተኛ ሚስጥርን ይገልጣል፣ ከንፈሩን የሚያሞጠምጠውን ሰው አትገናኘው ይላል የእግዚአብሔር ቃል። እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ በሌለበት ዘንድ ጸብ ጸጥ ይላል። በልቡ 7 ርኩሰት አለበትና በቃሉ አሳምሮ ቢነግርህ አትመነው ይላል። ብዙ ጊዜ ሐሜተኛ ጓደኛ ያላችሁ፣ አስመሳይ ጓደኛ ያላችሁ ለእናንተ የሚጠቅማችሁን ሳይሆን መስማት የምትፈልጉትን እያጣፈጡ እያሳመሩ የሚነግሯችሁ ጓደኞቻችሁ ያጠፏችኋል እንጂ አይጠቅሟችሁም። ትእዛዝህን ለሚጠብቁ ባልንጀራ ነኝ ይላል ንጉስ ዳዊት። ነይ ቡና እንጠጣ፣ ነይ ትንሽ እንጫወት፣ እንዝናና ብላ ጠርታሽ ነገር ግን ሰው እያነሳች የምታማልሽ ከሆነ ከዛ ሽሺ። አንቺም ደግሞ ራስሽን ፈትኙ፣ ራስሽን እዩ። ከጓደኞችሽ ጋር ስትሆኚ መስማት የምትፈልጊው ማውራት የምትፈልጊው ስለ ሰዎች ነው? ሐሜት ነው? አልባሌ ወሬ ነው? ወይንስ ደግሞ የሚጠቅም ነገር ነው መስማት የምትፈልጊው? አንቺስ ደግሞ ባለሽበት ግሩፕ ወይንም ደግሞ ለጓደኞችሽ ወይ ለጓደኛሽ ምንድነው የምትጠቅሚያት? ምንድነው የምታደርጊላት? ምክር ካንቺ ብትጠይቅሽ ምን አይነት ምክር ነው የምትሰጫት? በእግዚአብሔር ቃል ላይ የተመሰረተ ምክር ነው የምትመክሪያት? ወይንስ ዝም ብሎ ጨዋታ ነው? ወይንስ መስማት የምትፈልገውን ነገር ብቻ ነው የምትነግሪያት? እና ራሳችንንም ልንፈትሽ ይገባል። ደግሞ ያለንበትንም ክራውድ ያለንበትንም ደግሞ አካባቢ ማየትና በጥሞና ማለት ነው መመልከት ይጠበቅብናል ማለት ነው። ህይወታችን ላይ ለውጥ ለማምጣት የጓደኛ ምርጫችን ትልቅ አስተዋጽኦ አለው። በተለይ ደግሞ ሁሉ ጊዜ ልንጠነቀቅ የሚገባው የምንሰማውንና የምንናገረውን ነገር በጣም አስተውለን ልንመዝነው ልናዩ ይገባል ማለት ነው። ከምትሰሙት ነገር ተጠበቁ ይላል የእግዚአብሔር ቃል። እንደዚሁም ደግሞ የምንናገረው ነገር ዘር ነው። ምንም አይነት ኔጌቲቭም ይሁን ፖዚቲቭ በመጀመሪያ በአይምሯችን በልባችን አስበን ከዛ በአንደበታችን የሚወጣው ቃል ያፍሬ ነው። ያፍሬ ደግሞ አድጎ
እናጭደዋለን። እግዚአብሔር በእኔ ህይወት ላይ መስራት ሲጀምር የመጀመሪያ ነገር ያደረገው ከሰዎች ነበር የለየኝ። በጣም ብዙ ሰዎች ከህይወቴ ውስጥ ወጥተዋል። ጓደኞቼ የምላቸው የማማክራቸው፣ በተለይ ደግሞ በትዳሬ ላይ በነበረብኝ ችግር ሰዓት እየሄድኩኝ የምነግራቸው፣ ከነሱ ጋር አብሬ ትዳሬን እጫወተው ነበረ፣ አወራው ነበረ። ነገር ግን ወደ ቤቴ ሲሄድ ያንን ጨርሼ ወደ ቤት ሲሄድ ሶሉሽን ሳይሆን የምፈልገው ፍቺ ነበር የምፈልገው። ሐሜት አዲክቲቭ ከመሆኑ የተነሳ ስለ ሰዎች ማውራት የማይረባ ነገር፣ ይሄ ዝም ብሎ እየበሉ እየጠጡ ያለምንም እርባና ማለት ነው ያለምንም ጥቅም ጊዜን ማሳለፍ አዲክቲቭ ነው። አዲክት ትሆናላችሁ ለዛ እና ከዛ ውስጥ ለመውጣት እኔ በጣም ብዙ ጊዜ ፈጅቶብኝ ነበረ። ክብር ለእግዚአብሔር ይሁን። እግዚአብሔርን በጸሎት ጠየኩት። ጌታ ሆይ ጓደኛ ስጠኝ፣ የምትገነባኝን ጓደኛ ስጠኝ፣ የምትመክረኝን ጓደኛ ስጠኝ፣ አንተን የምትወድ አንተን የምትፈራ አንተን መጫወት የምትወድ ቃልህን አብራኝ መጫወት የምትወድ እንጹም እንጸልይ የምትለኝ እኔም ደግሞ ያለ ፍርሃት ነይ እንጹም ነይ እንጸልይ። እግዚአብሔር ዛሬ ምን አስተማረሽ? ከእግዚአብሔር ዛሬ ምን ተማርሽ? ከእግዚአብሔር ቃል ዛሬ ምን አገኘሽ? እያልኩኝ የማጫውታት ጓደኛ ስጠኝ ብዬ ቪዥን ቦርዴ ላይ ሁሉ ለጥፌዋለሁኝና እግዚአብሔር የተመሰገነ ይሁን። ያንን ጌታ ሰጠኝ። ያችን መልካም የሆነችዋን እግዚአብሔርን የምትፈራ ሴት እግዚአብሔር ሰጥቶኛል። ስለሱ ደግሞ በሚቀጥለው ቪዲዮ ይዤላችሁ እመጣለሁኝ። ምክንያቱም ሰይጣን ዝም ብሎ ተቀምጦ አያያችሁም። አንድ ምልክት ልንገራችሁ። የማይረባ ነገር አብራችሁ ስትጫወቱ፣ ሐሜት ስታሙ፣ ስትበሉ ስትጠጡ፣ ነይ እንጨፍር፣ ነይ እንደንስ፣ ነይ እንዲንሁን ከምትላችሁ ጓደኛችሁ ጋር ምንም አይነት እክል በመካከላችሁ አይመጣም። እንደውም የባሰ በቃ ፍቅራችሁ የጨመረ ይመስላችኋል። በቃ ተያይዛችሁ ትወጣላችሁ፣ ትገባላችሁ። በመካከላችሁ ያለ ኮንፍሊክት የለም፣ አትጋጩም። በሞመንት እቺ መልካም የተባለችዋን ደግሞ ማለት ነው እግዚአብሔር ጥሩ በቃችን ጥሩ እህት ጥሩ ጓደኛ ብሎ ሲሰጣችሁ በመካከላችሁ ግጭት ይፈጠራል፣ ኮንፍሊክት ይፈጠራል። ነገር ግን ያንን ኮንፍሊክት ወይንም ያንን ችግር የምትፈቱበትን ደግሞ ጥበብ እግዚአብሔር አንድ ላይ ይሰጣችኋል። እሷም በግሏ የምትጸልይ ነች፣ እግዚአብሔርን የምትፈራና የምትወድ ነች። አንቺም እንደዛው የምትጸልይና እግዚአብሔርን የምትፈሪ እግዚአብሔርን የምትወጂ ስትሆኚ እንደዚህ አይነት እህት እግዚአብሔር እንደዚህ አይነት ጓደኛ አምጥቶ ሲሰጥሽ በመካከላችሁ ጠላት የሚያመጣውን ይሄንን መደፍረስ ይሄንን ተግዳሮት የምታሸንፉበት ደግሞ ዊዝደም እግዚአብሔር አንድ ላይ ይሰጣችኋል። ከመጥፎ ጓደኛ ብቻሽን መጓዝ ይሻልሻል። ከመጥፎ ህብረት ብቻሽን ብትሄጂ ይሻልሻል። ሌላው ደግሞ ጸልይ። እግዚአብሔር መልካም የሆነ ጓደኛ እንዲሰጥሽ ጸልይ። በራስሽ ላይም ስሪ። መልካም ጓደኛ ለመሆን፣ ጥሩ መካሪ ለመሆን፣ ጥሩ እህት ለመሆን፣ ጥሩ ጓደኛ ለመሆን አንቺም በራስሽ ላይ ደግሞ ጠንክረሽ ስሪ። ተባረኩልኝ። ወዳችኋለሁ። ባይ